ሰዎች አብርሽዬ ታሞ እስከሚያገግም ወደ እናቱ ቤት ነው ያለው። ሁላችንም እናውቃለን። ግን አብርሽ አያሳዝንም? የምር እኔ ግን በጣም ነው ያሳዝነኝ። ሩታዬ ራሷ ተጎዳች እኮ አያችሁ አይደል? እኔ አንድ ነገር ከነ አብርሽ የተማርኩትን ነገር ልንገራችሁ። ምን መሰላችሁ? በተለይ ሴት ከሆንሽ ስሚኝ፣ ከባልሽ ጋር ምንም ብትጣይ እናም ከባልሽ ጋር እንዴትም የከረረ ጸብ ውስጥ ብትገቢ ነገር ግን ብትሞቺ ባልሽን ከሌላ ሰው ጋር እንዳታሚው፣ እንደተጣላችሁ እንዳትናገሪ፣ ሰውም እንዲያስታርቃችሁ ለሰው እንዳትናገሪ። ባሎችን ብትሆኑ ህይወታችሁ ምስቅልቅሉ ነው የሚወጣላችሁ። ታያላችሁ። እናንተ ከነ አብርሽ መማር አለባችሁ እና በቃ ላለመጣላትና እንደነ አብርሽ ንትርክ ያለው ህይወት መኖር ካልፈለጋችሁ በመሃል ምንም አይነት ሰው ባለማስገባት ትዳራችሁን መጠበቅ ትችላላችሁ። ልክ ነኝ አይደል? እናንተስ በእኔ ሀሳብ ትስማማላችሁ ወይስ አትስማሙም? መቼስ ትስማማላችሁ ብዬ ነው የማስበው። ይህ ቪዲዮ ከተመቻችሁ ቪዲዮውን ላይክ እና ሰብስክራይብ ማድረግ እንዳትረሱ።